ኮሚትመንት ከሌለበት መሰጠት ከሌለበት ፍቅር አይደለም። እኔም እኮ አለኝ ፍቅር እኔም እኮ ወድሻለሁ ምናምን ይላታል። ግን ኢዝ ኖት ኮሚትድ። ልታገኘው ስትፈልግ አያገኛትም፣ አይደውልም፣ ወደ ሲሪየስ ሪሌሽንሺፕ ውስጥ ለመግባት ፈቃደኛ አይደለም። ዳት ጋይ ኢዝ ኖት ኢን ላቭ። አሁን እኔ ታምሪያለሽ በጣም ዛሬ እንዴት ነው የምታምሪ ምናምን አልኳት ማለት ወደድኳት ማለት አይደለም። ፊሊያ ነው የኔ ብቻ፣ ሰው እንዳያት፣ ሰው እንዳይነካት፣ ከሰው ጋር እንዳታወራ፣ ሰው እንዳይደርስባት የሚል ፍቅር ነው። ሴቷም ደግሞ እንደዛው። ሴቷም ማኒክ ላቭ አለ የሴቶችም እና በጣም ነው ኦብሰስድ የምትሆነው። እያንዳንዱን እንቅስቃሴ ትከታተለዋለች፣ መግባት መውጣቱን ትከታተላለች። ከዛ ራሴን ካልወደድኩኝ ሌላ ሰው ሊወደኝ አይችልም። ኢነርጂው ራሱ አሁን ቫይብሬሽን ምናምን ይባል የለ እሱ ራሱ እኔ ራሴን ከጠላሁት እንዲሁ ማትረባ ሰው ነው እንዲሁ ምናምን እያልኩኝ ራሴን ዝም ብዬ ዲግሬድ ካረኩት ሌላ ሰው ሊወደኝ አይችልም። ሳይኮሎጂ የሚለው ፍቅር ጥልቅ የሆነ ስሜት ነው። ጥልቅ የሆነ ስሜት ነው። ዲፕ የሆነ ኢሞሽን ነው። ኢሞሽን ነው ግን እዛ ጋር አያቆምም። ጥልቅ ስሜት ነው ወይ ኢሞሽን ነው ብሎ ግን አያቆምም። that leads to commitment ይላል። that leads to devotion ይላል። ስለዚህ ጥልቅ ስሜት ሆኖ ወደ ኮሚትመንት ወደ መሰጠት የሚወስድሽ ስሜት ነው እና ወደ ኮሚትመንት ከሌለበት መሰጠት ከሌለበት ፍቅር አይደለም። ኢሞሽን ሆኖ ጠንካራ ስሜት ሆኖ ግን ወደ መሰጠት የሚወስድሽ ወደ ኮሚትመንት ዲቮትድ እንድትሆኝ ራስሽን እንድትሰጪ የሚያደርግ ወደ ውሳኔ የሚያደርስ ስሜት ነው፣ ኢሞሽን ነው። ስለዚህ ሳይኮሎጂ ዲፋይን የሚያደርገው በዚህ መልክ ነው። ከዛ ራሴን ካልወደድኩኝ ሌላ ሰው ሊወደኝ አይችልም። ኢነርጂው ራሱ አሁን ቫይብሬሽን ምናምን ይባል የለ እሱ ራሱ እኔ ራሴን ከጠላሁት እንዲሁ ማትረባ ሰው ነው እንዲሁ ምናምን እያልኩኝ ራሴን ዝም ብዬ ዲግሬድ ካረኩት ሌላ ሰው ሊወደኝ አይችልም። ስለዚህ ሲጀመር ራስን አክሴፕት ማድረግና ራስን መውደድ ያስፈልጋል። አሁን ይሄኛው አስፈላጊነቱን ያለ ራስን መውደድ ነው። ራስን ከመቀበል ይጀምርና ራስሽን ተቀብለሽ ራስሽን ስትወጂ ያለሽን ቦዲ ያለሽን ማይንድ በተፈጥሮ የተሰጠሽንና በዘመናት ቢልድ ያደረግሽውን ማንነት ስትወጂው። ምክንያቱም ራስሽን መውደድ አለብሽ። የሰዎች ብዙ ችግር እንደውም ይሄ ሰልፊሽ መሆን አይደለም። ራስን መውደድ ሰልፍ ላቭ ወደ ፊሎሺያ የፊሎቲያም ይሉታል። ሰልፊሽ መሆን አይደለም። ቀይ ገብጋባ ለራስ ለኔ ማለት አይደለም። ግን እኔን ያለኝን በተፈጥሮ ያገኘሁትን ፊዚካል አፒራንሴን በአካላዊ ሁኔታዬን እወደዋለሁ። ከዛ ጋር እስማማለሁ። አእምሮዬን እወደዋለሁ። መንፈሴን እወደዋለሁ። በህይወት ዘመኔ ቢልድ ያረኩትን ማንነቴን እወደዋለሁ። እኔ ብቻ ግን አይደለም መሆን ያለበት፣ ሁሉም ሰው ራሱን ሊወድ ይገባል። ቃሉ ራሱ እኮ ባልንጀራህን እንደ ራስህ ውደድ አይደል የሚለው። ስለዚህ ራስ መውደድ ያስፈልጋል። በጣም አስፈላጊ ነው። ከኮንፊደንስ ጋር ይያያዛል፣ በራስ መተማመን ጋር ይያያዛል። ለራስሽ የምትሰጪውን ክብር ሰልፍ ስቲም የሚባለውን ይይዛል። እና አሁን መጀመሪያው ግብዣ ለመልካቾች የምናደርጋቸው ራሳቸውን መውደድ አለባቸው። ቆንጆ ናቸው፣ ውብ ናቸው። ለእያንዳንዳችን የተሰጠ ነገር መልካም ነው። ከፋብሪካ እንደወጣን እንደ ሳሙና ወይ እንደ ጫማ አይደለንም፣ አንድ አይነት አይደለንም፣ እንለያያለን። ግን እሱ ያለው ነገር ድንቅ ነው። እሷ እህት ያላት ነገር ልዩ ነው። ስለዚህ ራስን አክሴፕት ማድረግ፣ ራስን መውደድ፣ ራስን መቀበል በዚህ ፍቅር ነው። ሰልፍ ላቭ ነው። እኔ ራሴን እወደዋለሁ፣ የተገነባውን ማንነቴን እወደዋለሁ። ይህ ሰውዬ ያጠፋል፣ ስራዎች ይሰራል፣ ይሳሳታል፣ ሚስቴኮቹን አስተካክልለታለሁ፣ ሲያጠፋ ፎርጊቭ አደርገዋለሁ። ዶክተር ወዳጄነህን ራሴ እና ዶክተር ወዳጄነህን ፎርጊቭ እያረኩት እንደዚህ ማድረግ አልነበረብህም እያልኩት እያረምኩት ግን እወደዋለሁ። ይሄ ሰልፍ ላቭ። እሺ፣ ሁለተኛው ፊሊያ የአፌክሽኔት ላቭ ነው። የፍሬንድሺፕ ፍቅር ነው። አሁን ጓደኛሞች ያሉ አይደለም? ጓደኛሞች ሆነው አብረው ሻይ ይጠጣሉ፣ እንገናኝ ይባባላሉ፣ ጊዜ ያሳልፋሉ። ሴቶቹ አንዷ ቤት ይሄዳሉ፣ ይሰበሰባሉ፣ ያወራሉ፣ ይጫወታሉ፣ ይዋደዳሉ፣ በጣም ይዋደዳሉ። ከመካከላቸው አንዷ ውጭ ሀገር ስትሄድ ፎር ጉድ
እንዴት እንደሚያለቅሱ ታያቸዋለሽ። በጣም ያለቅሳሉ። ምክንያቱም ፍቅር አላቸው። አብረው ሲሆኑ ደስ ይላቸዋል። አንዳቸው የሌላቸውን ጉድለት ያሟላሉ። አንዷ ስታለቅስ አንዷ ታባብላለች፣ አንዷ ስትጎዳ ሌሎቹ ያክማሉ። ፍሬንድሺፕ ነው ወንዶችም መካከል ሴቶችም መካከል። ወንድና ሴትም ሆኖ ደግሞ በዚህ ፍቅር ሊዋደዱ ይችላሉ በጣም እና ያ ፊሊያ ነው። ከዛ ይሄ ደግሞ ወዴት ይወስዳል? ወደ ሚስጥረኛነት ይወስዳል። ሚስጥራቸውን ይነጋገራሉ። ይሄኛው ፍቅር ፊሊያ ይባላል። ይሄም በጣም አስፈላጊ ነው። የፍሬንድሺፕ ፍቅር ነው። ኢሮስ ደግሞ በተቃራኒ ጾታዎች መካከል ያለ ፓሽኔት የሆነ ፊዚካል አትራክሽን ያለው። አሁን እኔ ታምሪያለሽ በጣም ዛሬ እንዴት ነው የምታምሪ ምናምን አልኳት ማለት ወደድኳት ማለት አይደለም፣ ፊሊያ ነው። ይሄኛው ግን አትራክሽን አለ፣ እንደ ማግኔት የሚስብ ወደሷ ወደ ማግኔት የሚስበኝ ነገር አለ፣ ወደ እኔ እንደ ማግኔት የሚስባት ነገር አለ። የተሰጠ ፍቅር ነው። መልካም እኮ ፍቅር ነው። በዚህ ፍቅር ነው ሰዎች ተዋደው የሚጋቡት። በዚህ ፍቅር ነው ተዋደው ሰዎች ወደ ሮማንቲክ ሪሌሽንሺፕ የሚገቡት፣ ጮኝነት የሚጋቡት፣ ከዛ ትውልድ የሚቀጥለው ልጆች የሚወለዱት እኮ በዚህ ፍቅር ነው። እና ብዙ ጊዜ አርቱ ጋር ትኩረት የሚሰጠው ይሄኛው ፍቅር ነው። ዘፈኑ ሁሉ እሱ ነው፣ ፊክሽኑም እሱ ነው። በጣም ትኩረት አርቱ በጣም ትኩረት ይሰጠዋል። እና ሰዎች ፍቅር ሲባል ይሄ ነው የሚመጣላቸው። ግን ይሄም በጣም አስፈላጊ ከእግዚአብሔር የተሰጠ ልንንከባከበው የሚገባ ደስ የሚያሰኝ ስሜት ነው። በጣም ደስታ ያለበት ሐዘንን የሚያስረሳ ጉስቁልናሽን የሚያስረሳ ስለ ፍቅር በቃ የእናቴ ቤት እስካስገባው ድረስ አልታውኩትም ትላለች ሰለሞንን የወደደችው ሴት መኃልየ ላይ እናቴ ቤት እስካስገባው ድረስ አልታውኩትም እና በቃ ፊዚካል አትራክሽን አለ። ነፍስሽን ወደዋለሁ፣ ማንነትሽን ወደዋለሁ፣ ፊዚካል አፒራንሷን ወደዋለሁ፣ እያንዳንዷን የእሷን የሆነውን ነገር ወደዋለሁ። እሺ ማኒክ ላቭ ኦብሰስድ ይሆናል። በጣም ይያዛል። እንግሊዝኛ እንዳናበዛባቸው በጣም ይያዛል፣ በጣም ይቀናል፣ የኔ ብቻ ነች ብሎ ያስባል። ከዛ የምትወሰድበት ይመስለዋል እና በጣም ነው የሚጠነቀቀው፣ በጣም ነው የሚጨነቀው፣ ያስጨንቃታል። ስልክ ደውላ ካላነሳች ጉዷ ነው። ካላነሳች የሆነ ቦታ ሄዳለች፣ ከሌላ ወንድ ጋር ኢማጂን ያደርጋታል፣ ከሌላ ወንድ ጋር ተኝታ ያስባታል። እና አደገኛው ላቭ ይሄ ነው ማለት። አሁን ለምሳሌ በፍቅር ምክንያት ገደላት ሲባል ትሰማያለሽ። እንዴት ነው አፍቅሮ የሚገድላት ትያለሽ። ማኒክ ላቭ ነው። በፍቅር ምክንያት እንዲያደጋ ደረሰባት ይባላል። ማኒክ ላቭ ነው። የኔ ብቻ ሰው እንዳያት፣ ሰው እንዳይነካት፣ ከሰው ጋር እንዳታወራ፣ ሰው እንዳይደርስባት የሚል ፍቅር ነው። ሴቷም ደግሞ እንደዛው። ሴቷም ማኒክ ላቭ አለ የሴቶችም እና በጣም ነው ኦብሰስድ የምትሆነው። እያንዳንዱን እንቅስቃሴ ትከታተለዋለች፣ መግባት መውጣቱን ትከታተላለች። ይሄ ደግሞ ማኒክ ላቭ ነው። ጥሩ አይደለም፣ መጥፎ ነው፣ ጉዳት ያለው። አንሪኳይትድ ላቭ ሬሲፕሮኬት አልተደረገም። እሱ ይወዳታል፣ ምንም ላታውቅም ትችላለች፣ ቢነግራትም ትደነግጣለች። ምክንያቱም እሱ ምንም ስሜት የለትም፣ ደግሞ መብቷ ነው። እሱ ደግሞ ወደድኩኝ ይላል። ወይ ደግሞ እሷ ትወደዋለች፣ እሱ ጋር ደግሞ ምንም ነገር የለም። ይሄ ነው አንሪኳይትድ ላቭ ማለት። ዋን ሳይድድ ነው። አንደኛው ሰው ይሰቃያል፣ ፍቅር ይዞት ይሰቃያል። የአደር ፐርሰን ምንም ስሜት የለውም ውስጡ፣ ምንም ሊያደርግም አይችልም። እንደው ልርዳው ብትል እንኳን እሷ ላግዘው ብትል እንኳን ውስጧ ምንም ነገር የለም፣ ምንም ዜሮ። ይሄ አንዱን ሰው የሚያሰቃይ ሚውቹዋል ያልሆነ ፍቅር ሚውቹዋል መሆን አለበት፣ ሬሲፕሮኬት መደረግ አለበት እና አንዱን ግለሰብ የሚያሰቃይ የፍቅር አይነት ወይ እሷን ያሰቃያታል፣ እሱ የለበትም፣ ወይ እሱ ይሰቃያል፣ እሷ የለችበትም። ፍቅር ይሄ የሮማንቲክ የሆነውንም እኔ እና አንደኛ መሰጠት መኖር አለበት፣ ኮሚትመንት መኖር አለበት። ኮሚትመንት ከሌለ ፍቅር አይደለም። ለምሳሌ እሷ ወደዋለች፣ ፍቅር ይዟታል፣ እሱም ወድሻለሁ ይላታል። እኔም እኮ አለኝ ፍቅር፣ እኔም እኮ ወድሻለሁ ምናምን ይላታል። ግን ኢዝ ኖት ኮሚትድ
ልታገኘው ስትፈልግ አያገኛትም፣ አይደውልም፣ ወደ ሲሪየስ ሪሌሽንሺፕ ውስጥ ለመግባት ፈቃደኛ አይደለም። that guy is not in love. he's not in love. ዝም ብሎ ጌም ነው የሚጫወተው እንጂ ፍቅር ከሆነ እውነተኛ ፍቅር ከሆነ ኮሚትመንት ያመጣል፣ መሰጠት ያመጣል። ይፈልጋታል፣ ያገኛታል፣ ይደውላል። he cares because he is in love. ግድ ይለዋል፣ የሷ ጉዳይ ግድ ይለዋል። ኮሚትመንት ከሌለ እውነተኛ ፍቅር አይደለም። ስለዚህ መሰጠት ወይም ኮሚትመንት ዲቮትድ መሆን አለ። ስለዚህ መሰጠት ይጠይቃል። ሁለተኛ እውነተኛ ፍቅር ነው። አሁን እውነተኛ ፍቅር እንዳላቸው ቼክ የሚያደርጉባቸው መንገዶች እነዚህ ናቸው። አንድ መሰጠት አለው ወይ? ጊዜ ይሰጣታል ወይ? ሊያገኛት ይፈልጋል ወይ? እወድሻለሁ ይላታል፣ ግን ሊያገኛት ፈቃደኛ ነው? ጊዜ ሊሰጣት ፈቃደኛ ነው? እሷ ጊዜ ልትሰጠው ፈቃደኛ ነች? ወደ ሲሪየስ ሪሌሽንሺፕ እንዲገቡ ይፈልጋሉ? እሱ ከሆነ እውነተኛ ነው፣ ካልሆነ አይደለም። ኮሚትመንት ከሌለበት ፍቅር አይደለም። ዝም ብላ ጊዜዋን ማቃጠል የለበት። ኢትስ ኖት ላቭ። ስለዚህ አንዱ ምልክት ይሄ ነው፣ ማጣሪያ መንገድ። ሁለተኛው ማጣሪያ መንገድ ፍቅር ካለ እውነተኛ ከሆነ እሱ ካፈቀራት እንድትሻሻል ይፈልጋል፣ እንድታድግ ይፈልጋል። እሷ እንዲሻሻልላት ነው የምትፈልገው፣ እንዲያድግላት ነው የምትፈልገው፣ እንዲያምርበት ነው የምትፈልገው። እንዲያምርባት የማይፈልግ ከሆነ ዝም ብሎ ቤት እንድትቀመጥ ተጨቁና እንድትቀመጥ እንደው ስታምር ሁሉ የሚናደድ ምናምን ከሆነ ማኒክ ላቭ ነው። ወደ ማኒክ ይሄኛው ትክክለኛ ፍቅር አይደለም። ቢኮዝ አይ ላቭ ዩ ጥሩ ነገር እንዲሆንልሽ ነው ፈልገው ይላል እውነተኛ ፍቅር። ሶስተኛ ምልክት የትኛው መሰለሽ? አሁን ኮሚትመንትን አየን፣ መሰጠት፣ ያ ሰው እንዲሻሻል መፈለግ አየን። ከኔ በፊት ለሷ ይሆንላት የሚል ስሜት ደግሞ አለ። ከኔ በፊት ለሷ ይደረግላት፣ ከኔ በፊት ለሷ ይሆንላት፣ አንቺ ይሆንልሽ፣ አንቺ ቅደሚ፣ አሁን እንዳልነው እንደተገለጠው ከሆነ። አራተኛው ኮንቴንት መሆን፣ መርካት። በቃ እሷ እዚህ ጋር ተቀምጣ ረክቷል፣ እሱ ረክቷል። ኮንቴንትመንት የሚባለው ይሄ አይኑ አይንቀሸቀሽም። ፍቅር ውስጥ ከሆነ እውነተኛ ፍቅር ውስጥ ከሆነ ሌላ ሴት እንትን አይልም፣ ሌላ ሴት አይፈልግም። በቃ እዚህ ጋር የተቀመጠችው ሴት በቅተዋለች። እዚህ ጋር የተቀመጠችው ሴት ሙሉ ደስታ፣ ሙሉ እርካታ ሆናለታለች። ስለዚህ አያማርጥባትም፣ ከሌሎች ሴቶች ጋር አያወዳድራትም። አጋጣሚውን ካገኘ ሌላ ሴት የማግኘት አጋጣሚውን ካገኘ ወደዛች ሴት የመሄድ ፍላጎት የለውም። እሷ ነች፣ በቂ ነች፣ ከበቂ በላይ ነች። ለእሷም ደግሞ እንደዚህ ሆነ፣ እሱ በቂ ነው፣ የሚያማልላት ነገር የለም። አምስተኛው አንደርስታንዲንግ ነው፣ መረዳት። እውነተኛ ፍቅር ውስጥ ስትሆኚ ሳታወሪ ትግባቢያለሽ። ሳታወሪ ምንም አይን ላይን ተያይተው ይግባባሉ። ትረዳዋለች። ሐዘኑ ይገባታል፣ ዲፕሬሽኑ ይገባታል፣ መውጣት መውረዱ ይገባታል። ሲከፋው ታውቃለች፣ ሲርበው ታውቃለች፣ ደስ ሲለው ታውቃለች፣ ምን እንደሚያሳዝነው ታውቃለች። እውነተኛ ፍቅር ከሆነ እሱም ያውቃል፣ ምን እንደሚያሳዝናት ያውቃል፣ የሚከፋት የቱ ጋር እንደሆነ ያውቃል፣ ፍርሃቷን ያውቃል፣ ስጋቷን ያውቃል፣ ደስታዋን ያውቃል፣ ምኞቷን ያውቃል። አንደርስታንድ ይደረጋሉ። እውነተኛ ፍቅር ሲኖር ከቁጭ ብለው ገና ሳያወሩ ሳይለንሳቸው። አንዳንዴ ምን ይሆናል መሰለሽ? ከሰው ጋር ቁጭ ብለሽ ዝም ሲባል የሚወራ ነገር ሲጠፋ ዲስኮምፈርት ይኖራል። እውነተኛ ፍቅር ውስጥ ግን ሳይለንሱ ራሱ እንትን ነው፣ ኮምፈርታብል ነው። የሚያወሩት የላቸውም፣ ዝም ይባባላሉ የተወሰነ ደቂቃ ግን ይግባባሉ። ዝምታው ራሱ ደስ የሚል ዝምታ ነው ሳያወሩ። ስለዚህ አንደርስታንድ ይደራረጋሉ ማለት ነው፣ በጣም ይግባባሉ። አሁን ፍቅር ውስጥ አለን የሚሉ ሰዎች በእነዚህ ቼክ ያርጓቸው፣ በዚህ በአምስቱ ቼክ ያርጓቸው። ኮሚትመንት አለ፣ መሰጠት አለ። አንድ ጥሩ ካለ እኔ እንዲሻሻል ይፈልጋል፣ የተሰጠ ሰው ነው። አንድ እንዲሻሻል ይፈልጋል። ሁለት ከኔ ይልቅ ለሷ ይሆንላት ይላል። ረክቷል፣ በእኔ ደስተኛ ነው ወይስ ሌላ ያማርጣል? እና አንደርስታንድ ደግሞ ያደርገኛል። እነዚህ ካሉ አምስቱ ካሉ እውነተኛ ፍቅር፣ እነዚህ ካሉ እውነተኛ ፍቅር ነው።